አሁን ፈታ ብለናል። በዚህ ፈታና ድምቅ ባለ ድባብ ውስጥ እንግዶቻችንን ወደ መድረክ እንጋብዛለን። የመጀመሪያው እንግዳዬ ብዙ ፊልሞች ላይ ታችኋታል። በጣም ደስ የሚል ያተዋውን ስልት አላት። የፍቅር ቃል፣ የወደዱ ሰሞን እንዲሁም ደግሞ ወላፈን በተሰኘ ተከታታይ ድራማ ላይ ድንቅ ብቃቷን ስታሳይ ያየናል ሃናን ታሪ። ዝግጁ ነሽ? ታገዛችሁኝ። አታግዟትም እንዴ? አሁን በቀጥታ እሷ ጋር የሚወዳደረው ወደ መድረክ የሚመጣውን ሙዚቀኛ ልጠራ ነው። በቅርቡ እጅግ በጣም የሚያዝናና ሙዚቃ ለቆ ሁላችንም ወደነዋል። ዘበናይ ማርዬ ዘበናይ ማርዬ ልጅ ሚካኤል አለ። እንኳን ደህና መጣችሁ። በመጀመሪያ ዝግጅት እንዴት ነው? ጥሩ ነው በጣም ዝግጅቱ። ያው እንደማሸንፍ እርግጠኛ ሆኜ ነው የመጣሁት። እሱ ዘፋኝ ነው አይደል? ይታወቃል። በደንብ መድረክ ይሰራል። እኔ የመጀመሪያ ነው ሰው ፊት እንደዚህ ስቆም፣ ግን አግዙኝ ፕሊዝ። እንዴ ቆይ አይቻልም። የሀገሩን ሙቪ በጠቅላላ የሰራችሁ እሷ አይደለች እንዴ? እሺ ይሄ ፍክክራቸው በጣም ደስ ይላል። እሺ ይዋጣልናል። ስለዚህ መጀመሪያ ማን ይጀምር? ችግር የለውም ለመጀመሪያ ጀምረዋለሁ። ምን ይለናል? ስለዚህ ልጅ ሚካኤል በቀጥታ ወደ መድረክ፣ ሃኒ ወደ ተዘጋጀልሽ ወንበር ትቀመጫለሽ። ፈታም በል ዲጄ ዊሊ። እስኪ ከሌላ እንጫወታለን። እስከ መቼ ባንቺ ባልነዳለሁ አልቻልኩም አሩን ብያለሁ። እስከ መቼ ባንቺ ባልነዳለሁ አልቻልኩም አሩን ብያለሁ። ሰለቸኝ መረረኝ ተጨነቅኩ እንደምለሆነ አልቻልኩም ትንሽን አልቻልኩም ምን ለሆን እኔ ለእኔ አልሆንኩም። በጣም አትከፋ ቻላገር ተዋት በተስፋ ካንቺን ተረዳው አልቻልኩም ተወዳ ከስራ ስገባ በመቆጣት ፋንታ ልቤ ደስ እንዲላት አሳይኝ ፈገግታ። እስከ መቼ ባንቺ ባልነዳለሁ አልቻልኩም አድን ብያለሁ። እስከ መቼ ባንቺ ባልነዳለሁ አልቻልኩም አድን ብያለሁ። ሰለቸኝ መረረኝ ተጨነቅኩ እንደምለሆነ አልቻልኩም ትንሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም። በጣም አትከፋ ቻላገር ተዋት በተስፋ እንዲህ ነው ሰው የሚለው በጣም መረረኝ ከጠበቅነው በላይ ለኔ እንዴት ነው? በፊት ነው ነበር እንደዚህ ምናምን የሚባል ነበር። ጌቾ ምን አሰብክ እንዴ? ጋሽ ጥላሁን ለካ አለ ተተኪ አብርቶ ነው። ሃኒ እስቲ ወደ አንቺ ልምጣ። እንዴት አየሽው ልጅ ሚካኤልን? ያው ዘፋኝ አይደለ? ይችላል መምረጡን ችሎበታል። ዘፈን መምረጡን ችለህበታል። ስራ ይስጥክ። ስለዚህ የልጅ ሚካኤልን ስራ አይተናል። አሁን ልጅ ሚካኤል ቦታውን ይይዛል። ሃኒ ወደ መድረክ ትገባለች ማለት ነው።
የምትለው ነገር አለ? ጥሩ ነው። ሞክራለች። ጸዱን ባየንበት አይን ሀናንን ያየነው አሪፍ ነሽ፣ ምንም አትይም። አንተስ እንደሷ? እሷ ቅድም ያው ዘፋኝ ስለሆነ ቀለለው አለች። አንተስ ተዋናይ ስለሆነች አክቲንጉ በጣም ቀለላት ነው። እሺ እንዴት ነበር? አይሰማኝም። እንዴት ነበር? አሁን በቀጥታ ወዴት ነው የምንሄደው? ሁለተኛው ዙር ላይ ሁለቱም ከዳንሰኞቻቸው ጋር መጥተው እዚህ ጋር ፈታ ያደርጉናል። የአሁኑን ቻሌንጅ ደግሞ እንዳረሱ ግዴታ መደነስ አለባቸው። ስለዚህ ተዘጋጅቷል።